ሰላም ጤና ይስጥልኝ እንዴት አላችሁ ውድ የቻናላችን ተከታታዮች ስሜ አለምና አዱኛ እባላለሁ ሰብስክራይብ ላይክ ሼር ኮፒ ሊንክ በማድረግ ወደ ቻናላችን ተቀላቀሉን ይሄው ዛሬ እንደ አምላክ ፈቃድ ወደ ጎንደር ከተማ ብቅ ብለናል ስለሆነም ጥንታዊቷና የስልጣኔ መሰረቷ ጎንደር ከተማ የኮሪደር መሰረተ ልማት በመሰራት ላይ ትገኛለች ጎንደር የስልጣኔ የአድባራት የገዳማት የሃይማኖት የብዝሃ ሕይወት የታሪክ የቅርስ የነገስታት እንዲሁም ተፈጥሯዊና ሰው ሰራሽ ሙዚየሞች መደብር አካታ ያዘች በተፈጥሮ ገጽታዎች የታደለች ከተማ መሆኗ ይታወቃል ስለሆነም በቀደሙት ዘመነ መንግስታት የኢትዮጵያ መዲና ዋና መቀመጫ ሆና ብዙ ዘመናትን ያሳለፈች በመሆኗ የኢትዮጵያ የአይን ግንባር ወይም የኢትዮጵያ ዋልታ በመባል ተጠራለች ታዲያ ቢሆንም ግን ከተማዋን የሚመጥን መሰረተ ልማት አለመኖሩ በተለያዩ መልኩ የከተማዋ ነዋሪዎች መቸገራቸውን ለተለያዩ ሚዲያዎች ሲገልጹ ቆይተዋል ስለሆነም ይሄው ዛሬ ቀኑ ደርሶ ተሞሸረች ጎንደር እየተባለች በኮሪደር ልማት እየታደሰች ትገኛለች ስንተባበርና ስንደጋገፍ ያምርብናልና በአማረው በተዋበውና በጸናው መልካም መንገድ ፈጣሪ ይምራን ሰላምና ጤና ለሁሉም እስትንፋስ ላላቸው ለአምላክ ፍጥረታቶች እመኛለሁ አሁን ወደ ቪዲዮ ልውሰዳችሁ በሰላም ቆዩን አለምና አዱኛ ነበርኩ ሰላም ለእናት ሀገር ኢትዮጵያ ባይ ባይ ከመይሳው ዘር ልቤ ሸጋ ወዶ ሂዳደኝ ጎንደር ከመይሳው ዘር ልቤ ሸጋ ወዶ ሂዳደኝ ጎንደር አምላክ ካንቺ ቤት ተንከፍቶ እንኳንስ ፍትፍትሽ ፊትሽ ሰው ያጠግባል ካንቺ ተወዳጅቶ ምራቅ ማን ያስባል እንኳንስ ፍትፍትሽ ፊትሽ ሰው ያጠግባል ካንቺ ተወዳጅቶ ምራቅ ማን ያስባል እንግዳ አደኝ እንግዳ ፍቅር አይጎልበት መቼም ያንቺ ጓዳ ከመይሳው ዘር ልቤ ሸጋ ወዶ ሂዳደኝ ጎንደር ከመይሳው ዘር ልቤ ሸጋ ወዶ